ኦፒሲ እና ፒፒሲ ሲሚንቶዎች ልዩነታቸው ምንድነው የሚመስለው የሚለውን አብረን እንይ። በመጀመሪያ በጥንካሬ በምናይበት ሰዓት ላይ በአጭር ጊዜ ውስጥ ጥንካሬ ማግኘት የምትፈልጉ ከሆነ ኦፒሲ ብትጠቀሙ ሪኮሜንድ ይደረጋል። ፒፒሲ ደግሞ በምትጠቀሙበት ሰዓት ላይ ለረጅም ጊዜ ስሩ ፔሪድ ኦፍ ታይም ጥንካሬውን ጌን የሚያደርግ አይነት የሲሚንቶ ታይፕ ፒፒሲ በመባል ይጠራል። በዲዩሬቢሊቲ ደግሞ ቼክ በምናደርግበት ሰዓት ላይ ፒፒሲ የተሻለ ነው። ምክንያቱም ፒፒሲ ለኬሚካል አታኮች እንዲሁም ደግሞ ሀራሽ የሆነ ኤንቫይሮንመንት ላይ ሬዚስት አድርጎ የመቆየት አቅም አለው። በሶስተኝነት ደረጃ ደግሞ ኮስት ነው። ኮስቱ እንግዲህ ኦፒሲ ይጨምራል ማለት ነው ገበያ ማርኬት ላይ። ያም እንዲጨምር የተደረገበት ዋናው ምክንያት ሮ ማቴሪያሉ በጣም ውድና ኤክስፔንሲቭ ስለሆነ ነው። በመጨረሻም አፕሊኬሽን ሲሆን የምንጠቀምበት ኦፒሲ ብዙ ጊዜ ሃይራይዝ የሆኑ ቢልዲንጎች ላይ፣ ፕሪካስት የሆኑ ኮንክሪቶች ላይ እንዲሁም ደግሞ ብሪጆች አካባቢዎች ላይ ስንጠቀምበት ይዘወተራል። ፒፒሲ ደግሞ ብዙ ጊዜ የምንጠቀመው ግድቦች ላይ እንዲሁም ፋውንዴሽን ቢልዲንጎች ላይ፣ ኮሜርሻል ቢልዲንጎች ላይ ስንጠቀምበት ይዘወተራል። ሞር የኮንስትራክሽን ነክ ነገር ማወቅ የምትፈልጉ ከሆነ